የፊንቴክ ቅሌት ፍርድ ቤት ደረሰ። አርቲስቶቹ ከህዝብ በተዘረፈ ገንዘብ የተገዙ መኪኖችን በነጻ ሲነዱ እንደነበረም ተጋለጠ። ትላንት ረቡዕ ከሰዓት በኋላ በፌዴራል ፖሊስ በቁጥጥር ስር የዋሉት 6ቱ ታዋቂ አርቲስቶችና ቲክቶከሮች ዛሬ ሐሙስ ፍርድ ቤት ቀርበዋል። የፌዴራል ፖሊስ የወንጀል ምርመራ ቢሮ መንሱር ጀማልን፣ ሰራዊት ፍቅሬን፣ ይገረም ደጀኔን፣ አብርሃም ግዛውን፣ ዳንኤል ተገኝና ወንድም ካሊድን ከቀኑ 9 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት አቅርቧቸዋል። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው እነዚህ 6 ግለሰቦች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ በመብላትና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ወንጀልም ተጠርጥረዋል። ፖሊስ በቀጣይ የምርመራ ስራውን አስፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ 14 የምርመራ ቀናት እንዲፈቀዱለት ችሎቱን ጠይቋል። በሌላ በኩል የተጠርጣሪ ጠበቆች ደንበኞቻቸው የተጠረጠሩበትን ወንጀል ዋስትና የማያስከለክል በመሆኑ በዋስ ወጥተው ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱም የፖሊስ የምርመራ መዝገብ ነገ አርብ 4 ሰዓት እንዲቀርብ ትዕዛዝ የሰጠ ሲሆን በዋስትና ጥያቄው ላይ የመጨረሻ ብይን ለመስጠት ደግሞ ለ8 ሰዓት ቀጠሮ ሰጥቷል። በዚህ የፍርድ ቤት ውሎና የፖሊስ ምርመራ መሃል የወጣው አዲስና አስደንጋጭ መረጃ ደግሞ የአንዳንዶቹን ተጠርጣሪዎች ጉዳይ ይበልጥ አሳሳቢ አድርጎታል። ምንጮች እንዳረጋገጡት ከታሰሩት 6 ሰዎች መካከል መንሱር ጀማል፣ ዳንኤል ተገኝ፣ ወንድም ካሊድና ይገረም ደጀኔ ከፊንቴክ አጭበርባሪ ድርጅት በነጻ የኤሌክትሪክ መኪና ተሰጥቷቸዋል። ምንም እንኳን የመኪኖቹ ባለቤትነት ሊብሬ በስማቸው የመዞር ሂደት ላይ ቢሆንም እነዚህ ታዋቂ ሰዎች ከህዝብ በተቀማና በማጭበርበር በተሰበሰበ ገንዘብ የተገዙ መኪኖችን በነጻ ሲነዱ መቆየታቸው ተጋልጧል። ይህ መረጃ ግለሰቦቹ ማስታወቂያ ብቻ ነው የሰራ ነው ከሚለው መከላከያ አልፈው ከድርጅቱ ጋር የጠበቀ የጥቅም ትስስር እንደነበራቸው ከዘረፋው ቀጥተኛ ተጠቃሚ እንደነበሩ የሚያመላክት ከባድ ማስረጃ ሆኖባቸዋል። የእነዚህ ታዋቂ ሰዎች መታሰርና ፍርድ ቤት መቅረብ መነሻ የሆነው ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ ላይ የተሰማው የፊንቴክ ማጭበርበር ሰለባዎች ጩኸትና ሰልፍ ነው። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነውን ድርጅት አምባሳደሮች ጠይቁልን ያሉት ተጎጂዎች የአቃቢ ህግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝም ተቀብሏል። በዚህም መሰረት የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው የምርመራ ቢሮ ባስተላለፈው ጥሪ ትላንት ረቡዕ መጀመሪያ አብርሃም ግዛውና መንሱር ጀማል በመቀጠልም ይገረም ካሊድ፣ ዳንኤልና አንጋፋው አርቲስት ሰራዊት ፍቅሬ በቢሮ ተገኝተዋል። ፖሊስም መደበኛ የሥራ ሰዓት ሲጠናቀቅ ምርመራውን መጀመሩንና ተጠርጣሪዎቹ እዚሁ ፖሊስ ጣቢያ እንደሚያድሩ አሳውቋል። የታሳሪዎቹ ጠበቃ ደንበኞቿን ለማነጋገር ብትመጣም ፖሊስ መግባት አይቻልም በማለቱ ቤተሰቦቻቸው ቀለብ ብቻ ቀብለው ለመመለስ መገደዳቸው ይታወሳል። በህዝብ ዘንድ በስፋት እየተነሳ ያለው ጥያቄ እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያ ሰራሁ እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚለው የተጠርጣሪዎቹ የተለመደ ሰበብ በህግ ፊት ያድናቸዋል ወይ የሚለው ነው። የኢትዮጵያ የማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድርና ሸማቾች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ ያደርጉታል። ህጉ ማንኛውም ማስታወቂያ ሰሪ የድርጅቱን ህጋዊነትና አሰሪውን የሚያቀርብለትን መረጃ ትክክለኛነት የማጣራት ጥብቅ ግዴታም ተጥሎበታል። በ950 ሺህ ብር መኪና እናስረክባለን ወይም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉና የድርጅቱን ፍቃድ ቀድመው መጠየቅ ነበረባቸው። የቃን ትክክለኛ ዋጋ የደበቀና አሳሳች መረጃ ያስተላለፈ ማስታወቂያ መስራት በህግ በጥብቅ የሚያስቀጣ ወንጀል ነው። ከዚህም በባሰ መልኩ የማስታወቂያዎች አንቀጽ 30 ህገወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውን የሰራውን አርቲስትና ያስተላለፈው ሚዲያ የጋራ ተጠያቂነት እንዳለባቸው በግልጽ ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀል በቀጥታ ተሳትፎ ባይኖራቸው እንኳን የህዝብን አመኔታ ያላግባብ በመጠቀማቸው በፍትሐ ብሔር ህግም ተጠያቂ ይሆናሉ። ሸማቾች የህይወት ጥሪታቸውን ያፈሰሱት የእነዚህ አርቲስቶች ዝናም ነው በመሆኑ ተጎጂዎች በደረሰባቸው የገንዘብ ኪሳራ ልክ ከአርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸው የህግ ባለሙያዎች ያስረዳሉ። ኢትዮጵያ አየር ኃይልና የሩሲያ መከላከያ ወታደራዊ ስምምነት የጂኦፖለቲካው ትኩሳትና ቀጣይ አንድምታዎች። የሩሲያ መከላከያ ምክትል ሚኒስትር ቫሲሊ ኦስማኮቭ
ከኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ጋር በሁለትዮሽ የመከላከያ ትብብር ዙሪያ ስትራቴጂካዊ ውይይት ማድረጋቸውን በኢትዮጵያ የሩሲያ ኤምባሲ ይፋ አድርጓል። በውይይታቸውም ሁለቱ ሀገራት በወታደራዊ ዘርፍ ያላቸውን የጋራ ተጠቃሚነትና ትብብር ይበልጥ ለማጠናከር መስማማታቸው ተገልጿል። ይህ መግለጫ በአጭር ቃላት የተቀመጠ ቢመስልም ከጀርባው ግን በአፍሪካ ቀንድና በዓለም አቀፍ ፖለቲካ ላይ እጅግ ጥልቅ የሆነ የጂኦፖለቲካዊና ወታደራዊ ትርጉም ያዘለ ክስተት ነው። ይህ ወታደራዊ ቅርርብ መሰረታዊ አንድምታውና ትርጉሙ ሲመረመር የኢትዮጵያ አየር ኃይል አብዛኛው የጦር አውሮፕላኖች እንደ ሱ-27 ሚግ ተዋጊ ጀቶችና የውጊያ ሄሊኮፕተሮች የሩሲያ ስሪት በመሆናቸው የውይይት ቀጥተኛ የጦር መሳሪያ ግዥን፣ የቴክኖሎጂ ሽግግርን፣ የመለዋወጫ አቅርቦትና የአቅም ግንባታ ማሻሻያዎችን ወይም አፕግሬድስ ያነጣጠረ መሆኑን ያሳያል። በጂኦፖለቲካው መነጽር ሲታይ ደግሞ ኢትዮጵያ የብሪክስ አባል መሆኗን ተከትለው ከሩሲያ ጋር ያላትን ወታደራዊና ፖለቲካዊ ትስስር ያጠበቀች መምጣቷን ያመላክታል። ሩሲያም በበኩሏ ከምዕራባውያን የተጣለባትን የዩክሬን ጦርነት ማዕቀብና ጫና ለመቋቋም እንዲሁም አሜሪካን ለመገዳደር ስትል ቀይ ባህርና አፍሪካ ቀንድን በመሳሰሉ ስትራቴጂካዊ ቀጠናዎች ላይ ወታደራዊ አጋሮቿን በማብዛት የኃይሉ ሚዛኑን ወደ ራሷ ለማጋደል እየሰራች መሆኑን በግልጽ ያሳያል። ወደፊት ምን ሊፈጠር ይችላል ለሚለው ስጋት የዚህ ወታደራዊ ትብብር ውጤቶች በውስጥም ሆነ በውጭ የሚፈጥሩት ጫና ከፍተኛ ነው። በአንድ በኩል ኢትዮጵያ በተለያዩ ክልሎች ከሚገኙ ታጣቂዎች ጋር ውጊያ ላይ እንደመሆኗ ይህ የሩሲያ ወታደራዊ ድጋፍ የአየር ኃይሉን የማጥቃት አቅም በማሳደግ በመንግስት በኩል የኃይል የበላይነት ለማግኘት ሊያገለግል ይችላል። በሌላ በኩል በቀጠናው ከሶማሊያና ከግብጽ ጋር የተፈጠረውን የባህር በርና የድንበር ውጥረት ተከትሎ ኢትዮጵያ የአየር መከላከያ አቅሟን ማጠናከሯ ግብጽን ጨምሮ ሌሎች የቀጠናውን ሀገራት ለተጨማሪ የጦር መሳሪያ ሽሚያ ሊያነሳሳቸው ይችላል። ከዚህም ባለፈ ኢትዮጵያ ከዓለም የገንዘብ ድርጅትና ከአሜሪካ ጋር ያላትን የፋይናንስና የዲፕሎማሲ ግንኙነት ለማለስለስና ብድር ለማግኘት በምትጥርበት በዚህ ወሳኝ ወቅት ከሩሲያ ጋር የምታደርገው የግልጽ ወታደራዊ ቅርርብ ምዕራባውያንን ያስቆጣና ሀገሪቱን አላስፈላጊ ለሆነ የቀዝቃዛው ጦርነት የፉክክር ሜዳነት ሊያጋለጣት እንደሚችል የፖለቲካና የደህንነት ተንታኞች አጥብቀው ይሞግታሉ። በአሜሪካና ኢራን መካከል ያለው ስውሩ ድርድር የሰላም ተስፋው ግን አሁንም ፈታኝ ነው። የቅርብ አሁን ያለው መረጃ ምን ይመስላል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከኢራን ጋር ፍሬያማ ድርድር እያደረገች መሆኑን ቢገልጹም የኢራን ባለስልጣናት ግን ይህንን የተጋነነ የነዳጅ ዋጋን ለማረጋጋት የታለመ የሐሰት ዜና ሲሉ በአደባባይ ሲያጣጥሉት መቆየታቸውን በተለያዩ የዛበሻ ዜናዎች ገልጸናል። ሆኖም ዛሬ የዲፕሎማሲ ምንጮች ለአልጀዚራ የዜና ወኪል እንደገለጹት ከትዕይንት በስተጀርባ በግብጽ፣ ቱርክና ፓኪስታን አደራዳሪነት በሁለቱ ሀገራት መካከል ቀጥተኛ ያልሆነ የግንኙነት መስመር ተዘርግቷል። ምንም እንኳን ይህን ጠባብ የዲፕሎማሲ መስኮት ቢከፈትም የሁለቱ ተፋላሚ ወገኖች አቋም እጅግ የተራቀቀ በመሆኑ የፖለቲካ ተንታኞች በተኩስ አቁም ስምምነቱ ላይ ከፍተኛ ጥርጣሬ አላቸው። የካቲት 28 አሜሪካና እስራኤል የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒ ከገደሉበት ጊዜ አንስቶ ቴህራን ከአሜሪካ የምትፈልገው የድርድር ቅድመ ሁኔታ ይበልጥ እየጠነከረ መጥቷል። የኢራን አዲስ ቀይ መስመር ከተራ የተኩስ አቁም ባለፈ የጦርነት ካሳ፣ ዳግም ጥቃት ላለመፈጸሙ ዋስትናና በዓለም የነዳጅ ንግድ ቁልፍ በሆነው የሆርሙዝ የባህረ ሰላጤ ላይ የራሷን አዲስ የክፍያ ስርዓት መዘርጋትን ያካተተ ነው። አሜሪካና እስራኤል የኢራንን ወታደራዊ አቅም በተለይም 90% የሚሆነውን የሚሳኤል ክምችት ማውደማቸውን ቢገልጹም ኢራን አሁንም በትክክለኛ ኢላማ ላይ ጥቃት የመፈጸም አቅሟ እንዳልተዳከመ በተግባር እያሳየች ነው። ለዚህም ማሳያው የእስራኤልን ጥቃት ተከትለው በኳታር ዋና የጋዝ ማውጫ ላይ ያደረሰችውና 17% የኳታርን የውጭ ንግድ አቅም ያወደመ አጸፋዊ እርምጃ እንዲሁም በናታንዝ የኒውክሌር ጣቢያ ላይ ለደረሰው ጥቃት
የእስራኤልን አራድና ዲሞና ከተሞች በመደብደብ ከ180 በላይ ሰዎችን ማቁሰሏ ነው። አሜሪካ በበኩሏ ኢራን 400 ኪሎ ግራም የሚመዝነውን የበለጸገ ዩራኒየም እንድታስረክብ አጥብቃ እየጠየቀች ሲሆን ኢራን ዩራኒየሙ ፍርስራሽ ስር ተቀብሯል ትላለች። ቀደም ሲል ከነበራት ጥብቅ አቋም በመለሳለስ ቴህራን 1000 የረዥም ርቀት ሚሳኤሎችን ብቻ እንድታስቀር አዲስ ሀሳብ አቅርባለች። ሆኖም ትራምፕ በድርድር ጊዜ ሳይቀር ጥቃት የመክፈት ታሪክ ያላቸው በመሆኑ በሁለቱ ሀገራት መካከል ያለው አመኔታ ዜሮ ነው። በቴህራን በኩል በአዲሱ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊነት የተሾሙት የቀድሞ የኢራን አብዮታዊ ዘብ አዛዥ ሙሐመድ ባገር ዞልቃድር መምጣት ሀገሪቱ ለድርድር ሳይሆን ለተራዘመ ጦርነት እየተዘጋጀች መሆኑን ያመላክታል። በሌላ በኩል የትራምፕ አስተዳደር አሁን ላይ ጥቃቱን በመጠኑ ማዘግየቱ በጦርነቱ ምክንያት በ50 በመቶ ያሻቀበውን የዓለም የነዳጅ ዋጋ ለማረጋጋት እንዲሁም 2500 የአሜሪካ ማሪን ወታደሮችና ዩኤስኤስ ትሪፖሊ የተባለችውን ግዙፍ የጦር መርከብ ወደ ቀጠናው ለማስጠጋት ጊዜ ለመግዛት እየታለመ ነው ተብሏል። ትራምፕ 90 በመቶ የኢራን ነዳጅ የሚወጣበትን የካርክ ደሴት በቁጥጥር ስር ስለመዋል እያሰቡ መሆኑን አሳሳቢነቱን ጨምሮታል። የባህረ ሰላጤው ሀገራትና ሌሎች ዓለም አቀፍ አጋሮች ኢራን በሆርሙዝ ላይ ያላትን የበላይነት ፈጽመው ስለማይቀበሉ ይህንን እልባት ለመስጠት ብቸኛው አማራጭ ወታደራዊ ኃይል ሊሆን እንደሚችል ባለሙያዎች ያስጠነቅቃሉ። በምስራቃዊ የስደት መስመር የሞቱ ስደተኞች ቁጥር በእጥፍ ማደጉን ተገለጸ። ባልደረባችን የአይኦኤምን ሪፖርት አይታለችም። የተባበሩት መንግስታት የፍልሰተኞች ድርጅት ረቡዕ ዕለት ባወጣው አዲስ መረጃ መሰረት ከአፍሪካ ቀንድ ተነስተው በምስራቃዊው የስደት መስመር ወደ አረብ ገብረገብ የሚያቀኑ ስደተኞች የሞት አደጋ ባለፈው ዓመት እጅግ አሳሳቢ በሆነ ሁኔታ በጥፍ በማደግ 922 መድረሱን አስታውቋል። በየዓመቱ በ10 ሺዎች የሚቆጠሩ ከኢትዮጵያ ከሶማሊያና አጎራባች ሀገራት የሚነሱ ዜጎች በሀብታሞቹ የባህረ ሰላጤው ሀገራት የቀን የጉልበትና የቤት ውስጥ ስራ ፍለጋ አብዛኛው ጊዜ ከጅቡቲ ተነስተው ቀይ ባህርን በማቋረጥ ወደ የመን እጅግ አደገኛ የሆነ ጉዞ ያደርጋሉ። በጅቡቲ የዓለም አቀፉ የፍልሰተኞች ድርጅት የልዑካን ቡድን ኃላፊ ታንጃ ፓሲፊኮ እንዳብራሩት የፈረንጆቹ 2005 በምስራቃዊው የስደት መስመር ታሪክ እጅግ አውዳሚው ዓመት የነበረ ሲሆን 922 ሰዎች የሞቱበትና የገቡበት የጠፋበት እንዲሁም ከቀዳሚው ዓመት ጋር ሲነጻጸር አደጋው በጥፍ የጨመረበት ጊዜ ነበር። የዚህ አሳዛኝ አደጋ ዋነኛ ሰለባዎች ደግሞ ከ130 ሚሊዮን በላይ ሕዝብ ያላትና በአፍሪካ በህዝብ ብዛት ሁለተኛ ከሆነችው ኢትዮጵያ የሚነሱ ዜጎች ናቸው። ድርጅቱ እንዳስገነዘበው በሀገሪቱ የሚታየው ተደጋጋሚ የውስጥ ግጭትና ጥልቅ ድህነት ለዚህ ስደት ዋነኛ ገፊ ምክንያቶች ሆነዋል። ተጨማሪ አሳዛኝ እልቂቶችን ለመከላከል አይኦኤም ደህንነቱ የተጠበቀና ሰብአዊ ክብረትን የጠበቀ የፍልሰት ስርዓት ለመፍጠር ከጅቡቲ መንግስት ጋር በትብብር መስራቱን አጠናክሮ እንደሚቀጥል ኃላፊው አረጋግጠዋል። አብዛኞቹ ቀይ ባህርን አቋርጠው የመን የሚገቡት ስደተኞች ለ10 ዓመታት ያህል በእርስ በርስ ጦርነት እየታመሰች ባለችውና በአረብ ገብረገብ እጅግ ድሃ በሆነችው የመን ውስጥ ተቀርቅረው የሚቀሩ ሲሆን አንዳንዶቹም ተስፋ ቆርጠው ወደ መጡበት የሞት መንገድ ለመመለስ ይገደዳሉ። አይኦኤም በመግለጫው እንዳከለው በ2026 በኢትዮጵያ ይመዘገባል ተብሎ የሚጠበቀው የ10 በመቶ ፈጣን የኢኮኖሚ እድገት የስደቱን ፍሰት ሊቀንሰው እንደሚችል ተስፋ ቢጣልበትም በተመሳሳይ በካቲት ወር የታየው የ10 በመቶ የዋጋ ግሽበትና የኑሮ ውድነት ግን ይህንን የኢኮኖሚ ተስፋ እያጨለመው ይገኛል።